አንድ አራት ጊዜ ነው እኔ ጌታን ተቀበልኩት። አራቱ የመጀመሪያው ብለ ዓለምስ ለምንድን ነው እንደዛ ስለሱ ያወራው? አይተኸዋል ዶክመንተሪው? ተንበርክኬ ይቅርታ ጠየቅኩት። ሌላኛው ማራናታ ፕሮግራምን ስታዘጋጅ ነው የማስታውሰው የናይጄሪያ መንግስት ከፍተኛ ጥበቃ የሚያደርግለት በራሱ ሴኩሪቲ የሚያስጠብቀው ብዙ ነገሩ ግራ ነው የሚገባ። እስከ ዛሬ የት ነበሩ? ቲቪ ጆሹዋ ጋር መሄድ ፈልጌ ነበር አለው። ናይጄሪያ ሄዶ እሱ ጋር ከሄድክ እኔ ቤት አትመጣም አለ። ኢቭን የራሱ ሐኪሞች እዛ ግራውንድ ውስጥ አለ። በሽተኛ ሲመጣ ቼክ አድርጎ ወደሱ የሚያስተላልፍ ሂድን አጀንዳዎች ደግሞ ይኖሯቸዋል አይደል? አንዳንድ ጊዜ ሚዲያዎች ይሄንን ነገር ባላደረኩት የምትለው ነገር አለ በህይወትህ? ቅርብ ጊዜ ስሙን መጥቀስ የማልፈልገው አንድ ዘማሪ እዛ ውስጥ የራሱ እስር ቤት አለው ነው ያሉት። አንዳንዱ እኮ ሲጋቡ ያውቃሉ፣ ሲፋቱ ሁሉ ላያውቁ ይችላሉ። ዛሬ ሰው ወደ ኋላ ቢመለስ ከቸርች ቢጠፋ ይጠየቃል?